አምባገነኑ የሻዕቢያ መንግስት በአምሳሉ ለጠፈጠፋቸው ታጣቂዎች ትጥቅና ስንቅ በማቀበል የኢትዮጵያ መንግስት በውስጥ ግጭት ውስጥ ተዘፍቆ ከልማት ስራ እንዲደናቀፍ ከፍተኛ ጥረት ያደረገ ቢሆንም በኢትዮጵያ ህዝብ ያላሰለሰ ጥረት እቅዱ ከንቱ ሆኗል። በአሁኑ ሰዓት ራሱን የአማራ ፋኖ ብሔራዊ ኃይል ወይም ደግሞ አፋብኃ ብሎ የሚጠራውን የአማራ ህዝብ ደመኛ ጠላት እንዲሁም ህጋዊ ሰውነት ያጣውን ህወሓትን ከፊት በማሰለፍ ክረምት ከመግባቱ በፊት በኢትዮጵያ ላይ ግልጽ ወረራ ለመፈጸም በድንበር አካባቢ ከፍተኛ ወታደራዊ እንቅስቃሴ በማድረግ ላይ ይገኛል። የኢትዮጵያ መንግስት ለዓለም አቀፉ ማህበረሰብ በላከው ማመልከቻ አምባገነኑ የኤርትራ መንግስት በጉልበት ወሮ ከያዛቸው የኢትዮጵያ ግዛቶች በአስቸኳይ ለቆ እንዲወጣ በኢትዮጵያ የውስጥ ጉዳይ በተለይም ለታጣቂዎችና የጦር መሳሪያና ስልጠና በመስጠት የውስጥ ግጭትን ከማቀጣጠል ተግባሩ እንዲቆጠብ ብሎም በሁለቱ ሀገራት ድንበር ከሚያደርገው ያልተገባ ወታደራዊ እንቅስቃሴና የጸባጫሪነት ተግባሩ እንዲቆጠብ ከፍተኛ ጫና ይደረግበት ዘንድ በአጽንኦት አሳስቧል። ኢትዮጵያ ታሸንፋለች።